ሰላም የቻናላችን ቤተሰቦች ለአስተዋዮች የሚሆን የተመራረጡ ጥያቄዎችን አዘጋጅተንላችኋል። ከእናንተ የሚጠበቀው ላይክ እንዲሁም ሰብስክራይብ እያደረጋችሁ መኮምኮም ብቻ። ጥያቄ ቁጥር 1 ከነዚህ 3 ልጆች መሃል እስክሪብቶ ጥሎ መጥቶ ከመምህርቷ የተበደረው አንድ ሰው አለ። ማንኛው ይመስላችኋል ከመምህርቷ እስክሪብቶ የተበደረው? በ10 ሰከንድ ውስጥ ፈጥናችሁ አግኙ። ሲን ያለ በትክክል አግኝቶታል። ምክንያቱም መምህርቷ ክዳኑን እዛው ራሷ ጋር ረስታው እስክሪብቶውን ሰጥታታለች። ይህንን የመለሰ ሰው እጅግ አስተዋይ ነው። ቀጣይ ጥያቄ ከነዚህ 4 ሰዎች መሃል ማን ይመስላችኋል መምህር ያልሆነው? 10 ሰከንድ አላችሁ። በትክክል እጇ ላይ የያዘችው መጽሐፍ ተመልከቱ። መጽሐፉ እኮ ተገልብጧል። እቺን ያለ አግኝቶታል። ወደ ቀጣይ ጥያቄ እናልፋለን። ይህንን ኳስ ማን ያፈነዳው ይመስላችኋል? ከነዚህ 3 ሰዎች መሃል በ10 ሰከንድ ውስጥ ፈጥናችሁ አግኙት። ይህንን ያለ በትክክል አግኝቶታል። ምክንያቱም ባስኬትቦል ተጫዋች የሆነው ከነዚህ 3 ሰዎች መሃል ይህ ብቻ ነው። ቀጣይ ጥያቄ ይህ ጥያቄ እጅግ ብልሃትን እንዲሁም አስተውለትን የሚፈልግ ነው። ከነዚህ 4ቱ መሃል የዚህ ሰው ልጅ የሆነ ማን ይመስላችኋል? ትክክል። ይህንን ያለ በደንብ አስተውሎታል። ምክንያቱም የልጁ ባህሪ ከአባትየው ባህሪ ጋር ፍጹም ተመሳሳይ ነው። ይህ ጥንታዊ ዛፍ ከነዚህ 3 ልጆች መሃል አንድ ሰው ሊቆርጦ ሞክሯል። ማን ሊቆርጦ የሞከረው ይመስላችኋል? 10 ሰከንድ አላችሁ። በጣም ትክክል። ይህንን ያለ አግኝቶታል። ምክንያቱም ዛፉ ሊቆርጥ በሚታገልበት ሰዓት የመጥረቢያው እጀታ ተሰብሮበት ነበር። ይህ ሰው ነበር ሲቆርጥ የነበረው ማለት ነው። ምን ያህል መለሳችሁ? ምን ያህልስ ተሳሳታችሁ? እስቲ ኮሜንት ላይ ያሳውቁ። ይህንን የመሳሰሉ ጭንቅላትን የሚፈትኑ አስተውሎትን ከፍ የሚያደርጉ እንዲሁም የሚያዝናኑ ጥያቄዎች ከፈለጋችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ የፈጠነ ቤተሰብነትን ይቀላቀሉ። መልካም ቀን።